ሴትዮ ምንድነው? ልሄድልህ ነው። የት ነው የምትሄጂው? ነይ ነይ። ልትይኝ ነው እንዴ? ምንድነው የምትንገዳገጂው? ቀጥ ብለሽ ሂጂ እስኪ። ሰው እቺን አንድ ሁለት መለኪያ አረቄ ጠጥቶ ምንድነው ሬድ ቡል ብላክ ሌብል ጠጥቶ እቺ የሚያክል እንደዚህ እንገዳገዝ። በፍቅራችን ጊዜ ባንድ ላይ ላፍሳ። ኧረ ነይ ትወድቂያለሽ። ማሂ ፋሚሊዎች፣ ማሂ ሰከረች። ነይ ነይ፣ እሺ እንሂድ። ዘፈን እየዘፈንኩልህ እኮ ነው እኮ። እንሂድ በቃ ወደ ቤት። እንዴ በፍቅራችን ጊዜ ባንድ ላይ ላፍታ እንኳን ሳንለያይ። ኧረ ወይኔ። ነይ እሺ ወደ ቤት እንሂድና ቤት ሄደን እናወራለን። ነይ ተነሽ፣ ጎበዝ። ደግሞ ብርድ ነው። ነይ እሺ ተነሽ ልበሽ። ምን አገባኝ? ይሞቃል እንዴ? ነው ማገባኝ? ከኔ ጋር አይደል እንዴ የወጣሽው? ከኔ ጋር እንዴ ጠጣሽው? ነይ እሺ ተነሺ። ምን አገባ? ምንድነው ሰከርሽ እንጂ እኩል እንዴ ጠጣን ነው የምታካብጪ? ተነሽ እሺ አሁን እንሂድ ወደ ቤት። ማይ ምን እንሂድ ተነሽ። አልሄድም። ምን ተፈጥሮ ነው የምታስቢኝ? እና ሰው ይታዘበናል። ምን አገባኝ እኔ ስለሰው። በቃ ይበቃሻል። የጠጣሽው ነው ልቀቂ። የጠጣሽው በቃሽ። በቃ ሴቶች ግን ምንድነው? ጨብስ የት ነው ደግሞ ይሄን? ልቀቂ እሺ በቃ ተይ። በቃ የኔ ጥፋት ነው። እኔ ነኝ አይደል ያጠጣሁሽ? በቃ ተነሽ እሺ። አሁን ቤት እንሂድና ረፈደ ሰዓቱ 5 ሰዓት ሊሆን ነው እኮ። ማሂ ወደ ቤት መግባት አለብሽ። እንጫወት። ምንድነው የምንጫወተው? እኔ ሰካራም ወሬ አያገባኝም። ተነሽ እንሂድ። እኔ ልሄድ። የት ነው የምትሄጂው? ትቼክ። የት? ከሀገር ውጭ ይኸውልሽ፣ አሁን እንሂድና ቤት እናውራ። ልንገርህ። ምንድነው የምንነግርህ? እኔ ሲሄድ ግን ምንድነው የምታረገው? ምንድን የት ነው የምትሄጂው? በቃ አንድ ሁለት መጠጥ ስቀማምሽ መቀባጠር ምን አታውቂም አይደል? ማጠጥ ጠጣየኝ አንተ። እና ምንድነው ደግሞ ይበቃሻል። እና ምንድነው? ተነሺ በቃ ይበቃሽ። እሺ ተነሺ በቃ። ፋሚሊዎች እቺ ልጅ ወደ ቤት አልገባም ብለኛለች። እኔ ምንድነው ማድረግ? እኔ ማድረው እዚቹ ነው ማድረው። እዚቹ ጋር ነው ማድረው። እዚቹ ጋር ምንድነው? አንድ ሁለት መለኪያ ጠጥተሽ እዚህ ጋር ነው ማድረው፣ እዛ ጋር ነው ማድረው የምትይው? ተነሺ ወደ ቤት። ለመጠጣት መለኪያ ተነሺና ሻወር ስገቢ ይለቅሻል። ተነሺ ነይ። አልፈልግም። ምን አገባክ አንተ? ተነሺ ትታጠቢያለሽ። ተነስተሽ አልፈልግም። እና እዚህ ጋር ታጥሪያለሽ? አዎ። አጠጪ በቃ። የጠጣሽ አላፈር የጠጣሽ በቃ ይበቃሻል። አፈርማ ለምን እጠጣለሁ? በለዋለሁ እንጂ። ተነሺ ይሻል። አልነሳም። ተነሺ። አንተን የማይገባ ነገር አለ እንዴ? የት ነው ደግሞ እሄዳለሁ? የት ነው የምትሄጂው? ጃኬት ልልበስ። እሺ ልበሽ። የት ነው የምትሄጂው? ከዓለም ውጭ። የት ነው ከዓለም ውጭ? ልሄድብህ ነው። የት? ከረሜላ። ሰው ሲሰከር ግን ደስ ይላል። እስኪ ምን አልሽ? ከረሜላ። አጥንት። አትዋሽ። ተናገር። አጥንት ራቴ በላሁት አጥንት። ምንድን ነው አጥንት? በሬ። የድሮ በሬ፣ የሞተ በሬ። አዎ። እናንተ ሰፈር ያለው አህያ። አህያ ራስ ሽያ ነገር ነው። አህያው ደግሞ አንተን ነው የሚመስለው። ኧረ አይኑ ራሱ አልደረገም። ቁጭ አይኑ እዚህ ጋር። አሁን ቀልድ ነው ማሂ። ቀንደባችሁ የሚመሳሰላል። ኦሆ እኔ ቅድም ፋሚሊዎች ስለ ሰካራም ሳውርቼ ነበራ። ከዛ ማሂ እንደ ሰካራም ሆነሽ ቪዲዮን እንጀምርና ፋሚሊዎቻችንን ምን ይሉናል፣ ይደነግጣሉ አይደነግጡም የሚለውን እኔ ያልኳትኝና እሷ የምር ሰከረች እኮ ካጠጥታ። አሁን እስካሁን አልለቀቃትም። አሁን ሰክረሻል። ራሱ ነው ያለኝ። እንደዚህ አድርጌ ራሱ ነው። አንቺ ጠጥተሽ ታውቂያለሽ እንዴ? እንደዚህ እንዳለኝ ልንገራችሁ። ቆይ እኔ ልንገራችሁ ቤተሰቦች ምን እንዳለኝ ታውቃላችሁ? እንደዚህ እንደሰከረ ሰው ሁኚ ተንገራገጃ ላይ እሺ አልኩት። ከዛስ መጨረሻውን ነገረኝ ስለው ቤተሰቦች ፕራንክ እናደርጋቸውና ከሱ ቀጥሎ ደግሞ አኑ ጋር እንሄድና ከዛ ቤት ራሷ ናት ምን አለችኝ? ወደ ቤታችን እንዴ ስላት እሄዳለሁ ቀስ ብዬ። አንዋር እኮ ቤት ነው አለችኝ። ከዛ እንደዛ ስትለኝ ቤት ነው በቃ ቤት ከሆነ ቤት ከሆነ አሰንን ልጋብዘው ነው እራት ብዬ ነው የወጣሁት ስትለኝ በቃ ቤት ከሆነ አንዋርን ዛሬ
በሰበብ እመተዋለሁ አልኳት አጣፋለሁ እና ፋሚሊዎች አሁን ማሂ ሰክራለችና ማሂ ሰክራለች ብዬ አንዋርን ጉድን ሰራዋለን ብዬ አስቤ ነውና አንተ አኑ ወንድሜ አጣቀጣለሁ እንደሰከረው አሁን እሱን ታይና አንድ ነገር መናገር ፈልጋለሁ። ይሄንን ያዢ የቤት ስንደርስ ነው እኮ የምታውልቅ። አሁን አውልቅ ያልከኝ እንኳን አንተን እንደዚህ አድርገህ ያልከኝ። አሁን ብርድ ይመታሻል። ብርድ ከመታሽ ደግሞ ዋዘ የኔ ውድ ቤተሰቦች አሁን ፕራንክ ልናረገው ነው። መጀመሪያ እናንተን ፕራንክ አድርገናል፣ ግን እችላለሁ። በቃ ለቤተሰቦች ፕራንክ መደጋገሙን ሰሙ አንዴ ሰምተዋል። በቃ እሺ የኔ ውድ ቤተሰቦች ዛሬ የምነግራችሁ ነገር አለኝ። ትልቅ የምነግራችሁ ወሬ አለኝ። ወሬ ሳይሆን ቁም ነገር ነው። ኢንሻአላህ ከዚህ ከረመዳን በኋላ እቅድ አለኝ። ማለት ከረመዳን በኋላ ወደ ማዘርጋ እሄዳለሁ ብያለሁና ዱአ አድርጉልኝ። ጾሙንም አላህ በሰላም ሁሉንም ነገር ዱአ የምናረግበት የምንመለስበት ወሬ አድርግልን። አንተም አብረኝ እንድትሄድ ፈልጋለሁ። ሌላ ነገር በሪጣው ማለት ረመዳኑ ሙሉ ብቻ እኔ እሞክራለሁ የምችለውን። አንተ ብቻ አብረኝ እንድትሄድ ብቻ ነው የምፈልገው። እሺ አብረን እንሄዳለን። የት ነው አቀለልሽ? በጣም ማሚንን ትዘይርልኛለህ እንዴ? ቀላል ነው ዱባይ መሄድ ተነስቶ ቀላል አይደለም። አቀለልሽ። አብረን እንሄዳለን እናም ስትይ አይ ማድረግ ያለብኝን እኔ እሞክራለሁ ማለት በነገራችን ላይ ዱባይ የሁለት ሰው ወጪያችን ራሱ በጣም ከባድ ነው። ተገልሽ ከባድ ነው እና እኔ እሞክራለሁ። ዋና እንድትሄድልኝ ብቻ ነው የምፈልገው። እሺ አንድ ወር ከምናምን እኔ ማስተካከል የምችለው ነገር ካለ አደርጋለሁ። ነው የሚሰበን ገብቻ ከዚህ በፊት ተነጋግረን ነበር ምናምን አንቺ እንድትሄጂ እኔ እፈልጋለሁ ምናምን ግን አልተሳካም። አሁንም ቢሆን ሁለት ሰው ሆነን ብንሄድ ወጪያችን ከባድ ነው። ብቻዬን ከሄድኩኝ ብዙ ነገር እንትን እንደማይል ስለማውቅ አብረን እንሄድ ያልኩት ምክንያት አለኝ። አብረን እንሄድበት ብቻ አስብበት። እሺ ብቻ እንድትለኝ ነው የምፈልገው። ሌላው ነገር ኢንሻአላህ ይስተካከላል። ናኑ ጋር እንሂድ። አሁን ፋሚሊዎች እቺ ልጅ ወደ ቤቷ አላስገባትና እናወራለን። ወደ ቤት መግባት አለባት። ምክንያቱም ቤት ስንገባ ደግሞ አሁን ሴት ልጅ ሲጀመር አንድ ሰዓት ሲል እንደ ዶሮ ወደ ቤት መግባት አለባት። ምክንያቱም ሴት ልጅ ሴት ናት። ብዙ ሴት ልጅ ላይ ብዙ ጊዜ ጫና ይፈጠራል። ወንድ ይሄ አሁን መንገድ የምታያቸው ሰዎች ማታ ላይ ምናምን ባለጌ ናቸውና ሰካራም አብዛኛው ሰው ወንድ ነው። አብዛኛው ሰካራም በየመንገዱ የሚገኘውና ሴት ልጅ በጊዜ ቤት መግባት አለባት ለቅድመ ጥንቃቄ ሲባል ማለት ነው። ይህ ማለት ደግሞ ማሂ በጊዜ መግባት አለባት ማለት ነው። በቃ በዛ ላይ ወጣት ናት፣ በዛ ላይ ቆንጆ ናት። ወደ ቤት መግባት አለባት። ስለዚህ ፋሚሊዎች ወደ ማሂ ቤት እንሂድ። ምንድን ነው የረሳሁት? የሆነ ነገር ረስቻለሁ። ሽንት የለሽ ነው ፋሚሊዎች። እዚህ ጋር ሽንት የለሽ ሸና ነውና ሽንቴ ልሽና ነው ታውጪልኛለሽ? እና የቱ ጋር ልሽና ወጣረኝ ሽንቴ። ኧረ ስርዓትህን ያዝና የት ልሽና? እሺ የምርም አንዴ ልሽና እዚህ ጋር ወጥሮኝ ነው እኮ። ና አንተ ሂድ ወደ ቤት። እኔ ነኝ ፍራንክ አድራጊ ወይስ እኔን ልታርገኝ የሞከርክ ነው? ና ወይ አይነግራት አፌ ቀርቦ ልቤ እንደተጎዳ አስጨነቀኝ ውሎ ሲያድር አይን ያመጣውዳ ባላየዋት ምነው ብዬ ራሴን አልወቅስም። ለምን ቆንጆ አየ ተብሎ አይን አይከሰስም። ተከተለሽ አይኔ ተክዞ ባዘለቀ ልቤ አንቺን ይዞ በቃ ልቤ ተመኝቶሻል። እንግዲህ ፋሚሊዎች ነይ በገዛ ቤትሽማ መፍራት የለብሽም። በዚህ ማታ ጸጥ ብሏል ሰፈሩ። ሰፈር አንረብሽም። ሰፈር አንረብሽም። ውሻው እየጮኸ ነው። ነይ ቅረቢኝ ወደዚህ። ከካሜራ እየወጣሽ ነው። ሴትይቱ ያማታል እንዴ? አግባ ባይዙ ስትቀርጽ በሲክስ የሚባል ነገር አለ ባላየ ማለት ነው። አዎ ካየህ ፕራንክ ነው ብለህ ያስባልና
የለም ሲጀምር ተፎግረሻል። ግባ ካሜራማኑ ልጅ የለም ልጁ ብዬሻለሁ እኮ እቤቱ ይሄዳል። እዚህ ምን ይሰራል? ፋሚሊዎች ያው እየተናገሩ ከሰርን ይባላል እና ካሜራማን ኧረ በቃ አሁን እኔ ልሂድ ወደ ቤቴ እና አለ መታጠቢያ ቤት ሄዶ ነው የሚሆነው። እኔም ወደ ቤቴ አንቺም ተኝ። ፋሚሊዎች ወዳችኋለሁ እና ነይ። የት ነው የምትቀመጭ? ልሄድ ነው እኔ በቃ ልሄድ ነው፣ ልወጣ ነው። እንዴ ቤት ነህ እንዴ? እኔ እኮ የሌለ መስሎኝ ስንጣራ አልሰማኝም። እኔ በቃ ልሄድ ነው። በቃ ይበቃሻል። ወይኔ እቺ ልጅ ነይ፣ ቆይ አንቺ ልሄድ ነው። እኔ ማሂ ለቀቀኝ። ማነው ደግሞ ይበቃሻል። በቃ ልቀቂው። ይበቃሻል። እንዴ እኔ ምን መፍትሄ መሰለኝ። ነይ ትንሽ ነይ፣ እንደው መታጠብ አለብኝ። አይ ልጠጥ ይበቃሻል። ማሂ ምንድን ነው ይበቃሻል? ምንድን ነው ብዙ ይሁን። ይበቃሻል። ከዚህ በላይ ያምሻል። ከዚህ በላይ አንተ ሁለት አንተ ሶስት አንተ እኔ የምላችሁ ምን አራት አንተ ሐሰን በቃ ከዚህ በላይ ከጠጣሽ ማለት ነው ያምሻል። ጨጓራሽ ያምሻል። ነይ ትንሽ የኔን መጠጣ እንትን ነው። ነይ ከታጠበች ይተዋታል። የት ነበራችሁ? ከታጠብሽ ያምሻል። ከዚህ በላይ ማለት ነው ከታጠብሽ ይሻልሻል። አሁን ተነሺና ውሃ አንጣ እስኪ ትታጠብ። ውሃ አንጣ እስኪ ውሃ አንጣ ትታጠብ። ወንድምሽ እዛ ፈልጊ። ሰክረሽ መጥተሽ ወንድሜ ምናምን ካለች አንቺ ሴት ነበርሽ። ወንድሜ ውሃ ታመጣም እንዴ? እዚህ የት ነበርሽ? የት ነበርሽ? ጀበናውን አስቀምጪ። ውሃ ለምን አታመጣም? አላመጣም። ለምን ነው አመጣለሁ? ትታጠብ ይለቃታል። ነይ አንተም ሰክራል ነው ወንድሜ ለምን አታወራኝ? በስርዓት እየወረኩ ውሃ አንጣ። እንዴት አላመጣም። ውጡ እዛው መጥተሽ ለምንድን ነው የምትወጣው? ሰክራችሁ የምትመጡ በፊት አይደለም? ቤቷ እኮ ነው። ቤቷ መምጣታችን ለምን ሰክራ አይደለም? ለምን እንደፈለገች አሁን ውሃ አንጣና ትታጠብና ትተኝ ነገር ነው የምፈልግ። እሺ የት ነበራችሁ? ምን አገባህ? ምን አገባህ? ምን አገባህ እያልሽኝ እኮ ምን አገባህ? ውሃ አንጣ ትታጠብ እያልኩ አታጥም። ትውጪ አንቺ የት ነው የምትወጣው? በቤቷ እንዴ? ምን ማለት ነው? ምን ማለት ነው ማለት በገዛ ቤቷ ትወጣ ማለት ምንድን ነው የምትለው አንተ? ስራ እየሰራሽ ያለሽ አንቺ ነሽ እንጂ ወይ ምንድን ነው የምትለው አንተ? ምን እንደ ጀግና እያደረገ ነው? ሰክራመት ልንመታ ነው እና ሰክራ ውጪ ትደር የትም ትደር። ቤቷ ያለ ቤቷ አትይም። የትም የምትወጣው ምንድን ነው የምትለው? አሁን ንገረኝ ግልጽ አድርገህ። አሁን ውሃ አንጣላትና ትታጠብና ትንሽ ቤታ ቢራ እንዳለች ውሃ አንጣላት ትታጠብ። ከዛ በኋላ ይለቃታል። በጣም የምታሳፍሩ ይኸውልህ ስካል ከታጠብክ ይለቃል እና ከታጠበች ይለቃታል እኮ ውሃ አንጣ። አንተ አለ ብላ እኮ ነው እዚህ ስለሚያልፈስ ሂዱና እዛ በተጣጁ በታጠቡ ሌላ በአይላንድ ዘልና እንደዚህ ነው እንዴ? አንተ ምንም አጠቅማ ምንም አልታዘብ። እኔ ሰካራም ግማሽ እንዴት እንዴ እንደዚህ
እኔ ሰካራም ተባባሰው ካልተባበጋችሁ ታንተ ሞታለ ለቦርስ ነው አንተ እንጂ ሞታለ እንዴ በገዛ ቤቷ እንዴ ምንድነው የምትለው ማታ ግዛት ከሆነ እሱ ተባባሪ ነው ቆይ በገዛ ቤቷ ማታ ግዛት ከሆነ ይቻላል እኔ ሰካራም ይለኝም ሰካራም እሱ እንደፈለገች ትሆናለች አንቺ ለምናሽ ተጨሽ ታርናንተ እኔ አልጠጣም ጠጥቷል እኔ ጠጥቻለሁ ለከለከለ ምንድነው ቆይ ለከለከለ እኔ ጠጣሁት እኔ አንተ ምን አቅም አለኝ ለምከለከለ ለምን ያከለከለኝ እንዴት ያከለከለኝ ማሂሽ ውጡ አራኒታ አንተ እንዳነካት ውጣ ራስ እኔ ማታይ ነው እንዴ ወንድሜ ነው እንደፈለገሽ ሙን ትችላለች አሁን ና እኔ አንቺ እንድትወጂኝ አልፈልግም በቃ ይበቃሻል አንቺ ይበቃሻል አጣጭ ከዚህ በላይ እንዴ አንቺ ከዚህ በላይ አጣጭ ያምሻል ከዚህ በላይ ከጠጣሽ ማሂ ለምን እንደምትመጣሽ የት ነው የምትወጣው በመጣችበት ይዟ አጠለ የጠጣችበት ቦታ ነው ልጅ እንጂ ማን ሲበተበተ ነይ እዚሁ ነው የምትሆነው እንደፈለገሽ ረብሺ ትጫዋለች እንደፈለግሽ ነሽ ረብሺ ኦኬ እሺ ውጣ አንተ አረ ሳምር ከገኛ አወሩ እንደዚህ ጀበናይ ነይ ማሂ አንተ ለፍራት እንታለከታለ እንዴ ከዛ ይባክ ለምን እንደነከታለ አንተ እንደነከታለ እኔ ምንሽ ረፋን አራት ገፍትረኝ ሂድ አንተ ራስህ ውጣ ምን አገባ ውጣ እንደውም አንተ ነው የምትወጣው ከዚህ ቤት እንደውም አስወጪ ነገ መጥተሽ ታወሪኝ ራስዎቹ ታስወጪ ጫካ ላይ ከፈለግሽ እኔ እናገባኝ ጫካ ቤት አይደለም እኮ ጫካ መንገድ አሁን እንደውም አይሳውንሻለሁ እሱ ነው የሚወጣው እንስሳ ነሽ እኮ አንቺ እኮ አይደለሽ ማሰሚ ስር ሰጣቱ ይመጣል ይጣ ማይ እንስሳ አማርኛ አወራኝ ምንድን ነሽ ሰው ነሽ ሰው ስትታይታ ውጣ እሱ ይጣል ነው በይ በጥፊ ተነሽ በይ አጥናንጣ በቃ እኔ ልሄድ ነው የቱ ፍጩ መጠጡን አልጩ ውጣ በቃሽ አንቺ ምንድን ነው ና ናቲጋ ውጣ እያለኝ አይደል እንዴ ና እኔ አይደለም ይዤ አስራውታ ደግሞ እሺ ታደለደለ እንደሆነ ፈለከ ውጣ እያለኝ እኮ ያመጣህ እንደ ውጣ እያለኝ ነው እኮ ምን ዳር ሰው አንቺ እኮ ሙስሊም ነሽ አልመጣት እኮ ዛት ቦጫጭቅ ካለው አንድ አትለው ከዚህ በኋላ እለዋለሁ ምክንያቱም እናንተ ሙስሊሞች ናችሁ ማለት እኛ ሙስሊም አይደለም ብያለሁ እንዴ ተይ ማይ አትጣጥምሽ ምንም ትራንተ ለምንድነው ተከሰሰው አይታል ስጠጣ እሷ ናት የጠጣችው እሷ ለጠጣችው እኔ ምን አገባኝ እየተናገረው ምን አገባኝ እሷ ለጠጣችው ምትሳደቡ አጥቶ ሲጀመር ሁሌ ከኔ ጋር መጣላት ነው አይ ምን አስበህ ነው ሙስሊሞች አይደላችሁ ብለህ የምትለኝ ስጠጣ አይታል የኔ ኢሉሚናቲ ነው የምትፈልጉት ወቃሽ አገዝኮ ሰይጣንም ሁሉ ሲፈልጉ ታገዝኩ አንተ እሺ ተጣጣበት ይሄንን ነገር አንተ ምንድነው የምትደፋባት ለምን ትደፋባታለህ እንዴ ውጣ ከቤቷ እንደውም ውጣ ነው እኔም አንተ ምን ውጣ ውጣ በቃ ነው ስናን ውጣ እንደምትችል በቃ ወተን እንጠጣ በቃ ተው እንታከብዳለን እንዴ በቃ ማለት ታገኝ ነው አልፈልግም ልጅ ተናደረ ይከር ውጥሽ ተጣጡና ነው ከዛ ይከፍታችሁ ታገኛላችሁ አንተ በቃ ዝም ብለህ አታውራ አንተ በቃ ምንድነው የምትለው ዝም ብለህ ምንድነው የምታወራው ልቀቀኝ እንጂ ምንድነው የምትለው ልቀቀኝ እንጂ እጄ ሌላ መቅረስ ይችላል ጀበናይ አንቺ ቆይ ምንድነው የምትለው አንተ አልፈልግም ታው ተረጋጋ ጀበና የትኛው አይነት በቃ ነገር መቅረስ ይችላል ኖ ወተን እንደታልከኝ በቃ ይችላል በጀበና